ዛሬ ቶሎ ቶሎ እናወራለን ስለ መጽሐፍ ቅዱስ ነውና ከኮንቴንቶቹ ጀምሮ መጀመሪያ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ብሎ እስከታች ወደ ታች እስከሚወርድ ድረስና ከዛ በኋላ ደግሞ በእንግሊዘኛው ጄኔሲስ፣ ኤክሶደስ፣ ሌቪቲከስ፣ ነምበርስ፣ ዲዩተሮኖሚ የሚለው ሚኒንጉ ምንድነው የሚለው በሚቀጥለው እናያለን። መጀመሪያ ሚኒንጉ የኮንቴንቶቹን ፍቺውና መፍቻ ቃላቸው መታወቅ ስላለበት ያንን እናያለን። ኦልድ ቴስታመንት እና ኒው ቴስታመንት በእንግሊዘኛውም በአማርኛውም ማለት ነው። ፍቺውን ካየን በኋላ የዓመተ ምሕረት ደግሞ ስሌት መደረግ አለበት። በትውልድ ዘመን የአዳም ትውልድ ዘመን የኖህ ትውልድ ዘመን ተብሎ የተጻፈውን በሰውነት እድሜያቸውን እሱን ወደ ዓመተ ምሕረት ስሌት እንቀይረዋለን ማለት ነው። ስለዚህ በብሉይ ኪዳን መጽሐፍና በአዲስ ኪዳን መጽሐፍት ውስጥ ይሄንን ያለውን ነገር እናያለን ማለት ነው። በሚቀጥለው ጊዜ ስንገናኝ ይሄንን ሚኒንጋቸውን እናንተም በእንግሊዘኛው ለምሳሌ ሚኒንግ ኦፍ ጄኔሲስ ብትሉ ያመጣላችኋል። ሚኒንግ ኦፍ ኤክሶደስ ብትሉ ያመጣላችኋል። ያ ሚኒንግ ምንድነው የሚለውን ሰርች እናደርግና ከዛ በኋላ በሚቀጥለው ጊዜ ስንገናኝ ዲስከስ እናደርጋለን ማለት ነው። ዘፍጥረት፣ ዘጸአት፣ ዘሌዋውያን ምንድነው? ዘኍልቍ ምንድነው? ዘዳግም ምንድነው? ኢያሱ ምን ማለት ነው? መሳፍንት ምንድነው? ሩት፣ ሳሙኤል፣ ነገስት እያለ ወደ ታች ይወርዳል ማለት ነው የቃላታቸውን ሚኒንግ። ለጊዜው ግን ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም የሚለውን ብቻ ኮንሰንትሬት አድርገን እናያለን ማለት ነው። በእንግሊዘኛውም እንደዛ ማለት ነው።